ሰላም ጤና ይስጥልን ፋሚሊ እንዴት ናችሁ? ለዛሬ ይዤላችሁ የመጣሁት ስለ ኦራክስ አፕ ይሆናል። ይህ አፕ ትክክል ነው አይደለም የሚለው እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ስሜት ነው አይደለም የሚለው እናያለን። እስከ ቪዲዮ መጨረሻ አብራችሁኝ ኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁኝ ይህን ቪዲዮ ላይክ በማድረግ ጀምሮ ወደ ቪዲዮ እንሄድ። ምንድን ነው አፑ? ቴሌግራም ቡት ላይ ነው። ቴሌግራም ላይ ሰርች ስታደርጉ ታገኙታላችሁ። ኦራክስ አፕ የሚላለ ከ27000 በላይ ፎሎወር አለው ወይ ደግሞ ሰብስክራይበር ያለው አፕ ነው። እንደ ማንኛውም አፕ ስታዩት ግልጽ የሚመስል እና የተደራጀ የባይ እና የሴል ኢንተርፌዝ ያለው ነው። የተለያዩ የክሪፕቶ ዋጋዎችንም አስቀምጧል። ትክክለኛው ኤክስቼንጅ ነው የሚመስለው። ነገር ግን እኔ በጣም ብዙ አጠራጣሪ እና በጣም ብዙ ሌጂቲሜት ወይ ደግሞ ህጋዊ የማይመስሉ ነገሮች አሉት። ስለዚህ ለዚህ አፕ እናንተ አይታችሁም ከሆነ ወይም ለመግዛትም ካሰባችሁ ቀድማችሁ ከወዲሁ ጥንቃቄ እንድታደርጉ ነው። መጀመሪያ ማንኛውም አፕ ከማመናችን በፊት ምን ማድረግ ያለብን የሚለው እናያለን። አንድ አፕ ስናይ ፕላይ ስቶር ላይ ወይ አፕ ስቶር ላይ መመዝገብ አለበት። አፕ ስቶር ወይም ፕላይ ስቶር ላይ ያልተመዘገበ አፕ ህጋዊ ነው ልንለው አንችልም ማለት ነው። የአፕ የመጀመሪያው ችግሩ ፕላይ ስቶር ወይም አፕ ስቶር ላይ የለም። ሰርች አድርጌው ነበር። ቴሌግራም ቡት ብቻ ነው ያለው። እንግዲህ ደግሞ ቴሌግራም እንኳን ራሱ ፒቱፒ ባገደበት ሰዓት ሌላ አፕ እንዴት እዛ ሊፈጠር ይችላል የሚለው ራሱ ሌላ አፕ ነው። ስለዚህ ከአንድ ትልቅ የቴሌግራም ግሩፕ በዘለለ ላይ አይችልም አፕ ልሎ አልችልም ማለት ነው። ለማንኛውም ምንድን ነው አፑ ስትሉ ስላችሁ አፑ የቴሌግራም ቡት ነው። ይሄ ቡት ደግሞ ፒቱፒ ይሰራል። ሌሎች ክሪፕቶዎችም ከቢትኮይን ጀምሮ ሁሉም መግዛትና መሸጥ የሚያስችል ፕላትፎርም አለው። በቂ የሆኑ ባየሮች አሉት፣ በቂ የሆኑ ሴለሮች አሉት። ትክክለኛ ነው የሚመስለው። ነገር ግን ዋናው ምንድን ነው ፕላይ ስቶር ላይ አልተመዘገበም። እስከዚህ በፊት እንደምናውቃቸው እንደ ባይናንስ፣ ባይቢት፣ ቢትጌት፣ ኦኬኤክስ፣ ሜክስ ወይም ሌሎቹ አፖች እንደ ዊክስን ጨምሮ ፕላይ ስቶር ላይ የለም። ፕላይ ስቶር ላይ የሌለ ደግሞ ትክክለኛ አድሬስ የለውም ማለት ነው። እንደምታውቋቸው ሌሎቹ የክሪፕቶ አፖች የራሳቸው የሆነ ሜን ኦፊስ አላቸው፣ ቦታ አላቸው። ፕላይ ስቶር ላይ አፕ ስቶር ላይ ወይ ደግሞ ፕላይ ስቶር ላይ እንትናቸው አስመዝግበዋል። ይሄ ግን ከነዚህ ሁሉ ነፃ ነው ማለት ነው። ስለዚህ ይሄ አፕ የተወሰነ ገንዘብ ካሰራ በኋላ ወይም ብዙ ሰዎች ከተገበያዩና የሚፈልገው አማውንት ኦፍ ቮሊም ኦፍ ገንዘብ ካገኘ በኋላ አፑ ሊዘጋው ይችላል ማለት ነው። ይህን ጥንቃቄ እንድታደርጉ ነው። በአመዛኙ ሲታይ የዚህ አፕ ካራክተር የፌክ አፕ ካራክተር ነው ያለው ማለት ነው። ምክንያቱም የተመዘገበ አድራሻ የለውም። አድሚኑ ማን እንደሆነ አይታወቅም። ፕላይ ስቶር ላይ ወይ አፕ ስቶር ላይ አልተመዘገበም። እነዚህ ሁሉ ጥንቃቄ የሚያሳዩ ናቸው ማለት ነው። የስካም መሆኑን የሚያሳዩ ማለት ነው። ስለዚህ ይህን ጉዳይ ጥንቃቄ እንድታደርጉ ነው ዛሬ የመጣሁት። በዚህ ጉዳይ ላይ ሰዎች ዩኤስዲቲ ስለገዙና ስለሸጡ ብቻ ወይ ደግሞ ዛሬ ስለተሳካላቸው ብቻ ይሰራል ትክክለኛ ነው ማለት አይደለም። በዛ ላይ ደግሞ በሬዲት አፕ ላይ ሬዲት ኢትዮጵያ ኮሚኒቲ ላይ ፖስት የተደረገ ስለዚህ አፕ አንድ ነገር አይቻለሁ። ይህ አፕ ምንድን ነው? ዊዝድሮው በተኑ አንዳንዴ አይሰራም ወይ ደግሞ የአድሚን ፍቃድ ይጠይቃል። የቡቱ አስተዳዳሪ ሰውዬ ወይም አድሚኑ የሚያደርገው እሱ ሲፈቅድልህ ብቻ ነው ዊዝድሮው የምታደርገው የሚባል አለ። ይሄ አፕ ማለት የብዙዎቹ የስካም አፖች ቢሄቪየር ነው ያለው። ምክንያቱም በሶስተኛ ወገን የሚመራ ከሆነ አፕ አንተ በባንክ አካውንት ወይ ደግሞ የፈለግ ዊዝድሮውም ዲፖዚት ማድረግ የማትችል ከሆነ ዲፖዚቱ እንደፈለገ ሆኖ ዊዝድሮ ለማድረግ የአድሚን ፍቃድ የምጠይቅ ከሆነ ይህ አፕ ትክክለኛ እንዳልሆነና ቀን እየጠበቅክ እንዳለ ማወቅ አለብህ። የሆነ ቀን ይህ አፕ ሰውየው መዝጋት ሲፈልግ ይዘጋዋል ማለት ነው። ስለዚህ በጣም አስቸጋሪ ነው። የፌክ አፕ ነው ማለት ነው። ይህንን ጥንቃቄ አድርጉ። ለጊዜው ቢንጌክስ አለ። ቢንጌክስ ላይ መጠቀም ትችላላችሁ። ቢትቫልቭም አለ። ሌሎች አፖችም አይጠፉም። ሰርች አድርጋችሁ ፒቱፒ የሚሰሩ ምናልባት ዋጋው ሊወርድ ሊጨምር ይችላል። ከዋጋ አንጻር ስናየው ይህ በጣም ተመጣጣኝ ዋጋ ያለው ጥሩ ዋጋ ያለው አፕ ነው። አብዛኛው የቢትጌት እንዳየሁት ከሆነ ቢትጌት ዛሬ ቼክ አድርጌ ቢንጌክስ ዛሬ ቼክ አድርጌ ነበር። ከ220 በላይ ነው ባዮቹ ያሉት። አብዛኞቹ ከ200 በላይ ነው። ሴል ደግሞ 180 ቤት ገብቷል። 187፣ 188፣ 190 ገብቷል። ይሄኛው አፕ ግን ሁሉም 180 ቤት ነው። በጣም ተቀራራቢና ትክክለኛ አፕ ነው የሚመስለው። ነገር ግን ችግሩ ምንድን ነው? ሁሉም ኢንተርፌስ ተመሳሳይ ቢሆንም ጥሩ ነገር ቢኖረውም ይሄ በሶስተኛ ወገን የሚዘወር አፕ ከሆነ እስካም የመሆኑ እድሉ ሰፊ ነው። ይህንን አትጠቀሙ። ሌላ የራሳችሁ አማራጭ ተጠቀሙ። ወይ ደግሞ ዋጋው ዝቅ ቢልም ከፍ ቢል ለመግዛት ትልልቅ ኤክስቼንጆች ተጠቀሙ ላለሁኝ። ለዛሬ ያለኝ ሀሳብ ይሄ ነው። ሀሳብ አስተያየታችሁ አስቀምጡልኝ። እናንተም ይሰራል ብላችሁ የምታስቡት ካለው ኮሜንት ሴክሽን ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።